ታሪኩ የሚጀምረው በአንድ የገበያ ማዕከል ሞል ውስጥ ሲሆን የሀብታም ልጅ የሆነችው የሳራ የቀድሞ ፍቅረኛዋ እያበሳጫት ባለበት ወቅት ነበር። $100 ሚሊዮን በሚያወጡት ከፍተኛ ተረከዝ ጫማዎቿ ላይ ድንገት ቡና ይደፋባታል። በዚህ ግራ መጋባት ውስጥ እንዳለች አንድ ወጣት ድንገት ከፊቷ ተከሰተ። ወጣቱም ተንበርክኮ የለበሰውን ሸሚዝ በማውለቅ በጫማዋ ላይ ያለውን ንድፍ ማጽዳት ጀመረ። ይህንን ያየው የቀድሞ ፍቅረኛዋ ይበልጥ ተናደደ። በድርጊቱ የተመሰጠችው ሳራ ለወጣቱ የራት ግብዣ ያቀረበችለት፣ እርሱ ግን ትኩረቱ በሚሸጣቸው ቦርሳዎች ላይ ስለነበር ጥያቄዋን ውድቅ አደረገው። በዚህ የተበሳጨችው ሳራ ወዲያውኑ ብላክ ጎልድ ክሬዲት ካርዷን አውጥታ በቦታው የነበሩትን የዲዛይነር ቦርሳዎች በሙሉ በአንድ ጊዜ ገዛቻቸው። በማግስቱ ሳራ የጋብቻ ጥያቄ ይዛ በቀጥታ ወደ ወጣቱ ቤት አመራች። ወላጆቹም ልጃቸው በድንገት እንዲህ አይነት ቁም ነገር ውስጥ እንዴት እንደገባ ግራ ተጋብተው ደነገጡ። እንደ እውነቱ ከሆነ ሳራ የአንድ ግዙፍ የንግድ ተቋም ወራሽ ነበረች። ነገር ግን ከወላጆቿ ፍቺ በኋላ የእንጀራ ወንድሟ ለውርሱ ዋነኛ ተፎካካሪ ሆነባት። ሳራ የእንጀራ ወንድሟ ከአንዲት ታዋቂ ተዋናይት ጋር ድብቅ ግንኙነት እንዳለው በመጠርጠር ምርመራ ጀመረች። በዚህ መሃል የእንግዳ ወጣት እንደገና ተከሰተ። ሳራ የእርሱን እርዳታ ለመቀበል ባልፈለገች ጊዜ ወጣቱ እምቢ ማለት የማትችለውን ነገር ተናገረ። ካልሆነ ግን ሳራ ከሱ ጋር የአልጋ አንሶላዎችን አብረው ማንጠፍ ነበረባት። ቀስ በቀስ በመካከላቸው ያለው ርቀት እየጠበበ መጣ። ሳራም በትኩረት ምርመራዋን መቀጠል እስኪያቅታት ድረስ በሐሳቡ ተያዘች። የወጣቱም ስም ዩንሃው ሲሆን ተዋናይቷም ሳራን ለማደናቀፍ ያዘጋጀችው ወጥመድ ነበር። በሌላ ቀን ሳራ ወደ አንድ ካፌ ስትሄድ በቦታው የነበሩ ነጠላ ሴቶች በሙሉ ወደ አንድ ወጣት ትኩር ብለው ሲመለከቱ አስተዋለች። ሲያዩት ዩንሃው ሲሆን በካፌ ውስጥ በባሪስታነት ወይንም ቡና አፍይነት እየሰራ ነበር። መጀመሪያ ላይ ችላ ብላው የነበረ ቢሆንም ክፍያ ስትፈጽም 2 ጊዜ ቅናሽ ሲያደርግላትና በቡና ሲኒዋ ላይ የልብ ቅርጽ ተስሎ ስታይ ፈገግ አለች። ከዚያን ቀን ጀምሮ ሳራ በሄደችበት ቦታ ሁሉ ዩናው የሚገኝ ይመስላል። ሌላው ቀርቶ በገበያ ማዕከልም ጭምር ከፊቷ ተከስቶ ቀይ ጽጌረዳ አበባ በዝምታ ሰጣት። ሳራ ግራ ተጋብታ ይህ ይሆን አዲሱ የፍቅር አጀማመር ዘዴ በማለት በልቧ አሰበች። ከጥቂት ቀናት በኋላ ሳራ በቢሮዋ ውስጥ ስራ ላይ እያለች በውጪ ከፍተኛ ሁከት ተፈጠረ። አንድ መልእክት አድራሽ የጻፊዋን ፍቃድ ሳይጠይቅ ዘው ብሎ ቢሮዋ ውስጥ ገባ። ሳራ በድርጊቱ ትንሽ ተቆጣች። ነገር ግን መልእክተኛው ደብዳቤውን የሚሰጠው ለትክክለኛው ባለቤት ብቻ እንደሆነ በመግለጽ የሳራን መታወቂያ ጭምር እንድታሳየው ጠየቃት። ሳራ በብስጭት መታወቂያዋን ጠረጴዛዋ ላይ አስቀመጠች። ነገር ግን በሚቀጥለው ቅጽበት መልእክተኛው ሌላ ማንም ሳይሆን ዩንሃው መሆኑን ተረዳች። አሁን ሳራ ይህ ልጅ የሆነ ነገር እያሴረ እንደሆነ በጽኑ መጠራጠር ጀመረች። ነገር ግን ምስኪኑ ዩንሃው በስህተት ነበር እየታየ ያለው። የእርሱ ትልቁ ህልም ቄስ መሆን ነበር። ይህን ህልሙን ለማሳካትም በርካታ ስራዎችን ጎን ለጎን ይሰራል። የሳራና የዩናው ታሪክ በዚህ አላበቃም። እንደ እውነቱ ከሆነ የሳራ አባት ወደ ሀብታም ቤተሰብ የገባው እንደ አማች ነበር። ይህም በቤተሰቡ ውስጥ ቦታውን ለማስከበር ይበልጥ ጠንክሮ እንዲለፋ አድርጎታል። ሳራ ግን ባለስልጣን ሴት በመሆኗ በሌሎች ዘንድ ብዙ ጊዜ ትገመገም ነበር። አንድ ቀን ሳራ በኩባንያው የባለ አክሲዮኖች ስብሰባ ላይ ተገኝታ ችሎታዋ በመጨረሻ እውቅና እያገኘ እንደሆነ ተሰማት። ነገር ግን አንጋፋዎቹ ነጋዴዎች ችሎታዋን ከማድነቅ ይልቅ ተራ ቀልዶችን ይቀልዱባት ጀመር። ይህን ስትሰማ ሳራ ከፍተኛ ውርደት ተሰማት። ሆኖም ባለ አክሲዮኖቹን ፊት ለፊት መጋፈጥ አልቻለችም። በቁጣ ስሜት ውስጥ ሆና መኪናዋን እያሳጠበች ብስጭቷን ትወጣ ጀመር። በዚያን ጊዜ ዩንሃው በዚያው አየችው። ዩንሃው ለመኪና ማጠቢያው ክፍያ እሱ እንደሚከፍልና በምላሹም ቡና ብቻ እንድገዛለት ጠየቃት። ሳራ ቡና ለመግዛት ተስማማች። ነገር ግን ካፌ ውስጥ ይቀመጡ ሳራ ለራሷ ስቴክ አዘዘች። ዩንሃው ግን በዝምታ እያዘነ ይመለከታት ጀመር። ሳራ የውስጥ ስሜቷን አላካፈለችውም። ነገር ግን ለምን በየቦታው እንደሚያጋጥማት ዩንሃውን ጠየቀችው። ይህ አጋጣሚ ለማንኛውም ሰው እንግዳ ይመስላል። የዩንሃው እውነተኛ ህልም ግን ቄስ ወይንም ባታዊ መሆን ነበር። እናቱ በዚህ ጨርሶ አልተስማማችም ነበር። በመካከላቸውም ትልቅ ጠብ ተፈጠረ። በመጨረሻም ዩንሃው ከቤት ወጥቶ ቤተሰቡን በገንዘብ ለመደገፍ ጠንክሮ ለመስራት ወሰነ። በሌላ በኩል ሳራ ቢሊዮነር ብትሆንም ለኑሯ ግድ የሌላት ነበረች። የቅንጦት መኖሪያ ቤቷ ሙሉ በሙሉ ተዝረክርኮ ነበር። አንድ ቀን ቤቱ ምን ያህል እንደቆሸሸ ስታይ ወዲያውኑ የጽዳት አገልግሎት ድርጅት ደውላ 10 ሰራተኞች እንዲላኩላት ጠየቀች። ነገር ግን የጽዳት ሰራተኛው ሲመጣ ሳራ ደነገጠች።
ደነገጠች። ድርጅቱ የላከው አንድ ጠንካራ ወጣት ብቻ ነበር። እርሱም ሌላ ማንም ሳይሆን ዩናው ነበር። ይሁን እንጂ ዩናው የተዘበራረቀውን ቤት የሳራ መሆኑን እንኳን አላወቀም ነበር። ክፍሉን ሲያየው አሁን ገባኝ ደንበኛው ለምን ጠንካራ ሰራተኛ እንደፈለገ ብሎ አሰበ። ስራውን ጀመረ። ሳራም በስራ አደረጃጀቱና በንጽህና አጠባበቁ እጅግ ተደነቀች። ሁሉም ነገር ፍጹም ሆኖ ሳለ ዩናው ሊወጣ ሲል በቤቱ ውስጥ ያለው ቻንድለር ወይንም የጣራ ጌጥ መብራት ተሰብሮ መሆኑን አስተዋለ። ሊያስተካክለው አስቦ ነበር። ነገር ግን በአንድ ስህተት ምክንያት መላው ቻንድለር ወድቆ ብትንትኑ ወጣ። አሁን ዩናው በድንጋጤ ውስጥ ነበር። ይህ እጅግ ዘመናዊና ውድ የሆነ ቻንድለር ዋጋው ስንት ሊሆን ይችላል ብሎ አሰበ። ሳራ ወደ ቤት ተመለሰች። ዩናው የሰበረው ቻንድለር ዋጋው $6,800 ነበር። ዩናው በሳራ ስር በመስራት ዕዳውን እንደሚከፍል ተናገረ። እሷ ግን ወዲያውኑ አሻፈረኝ አለች። ይልቁንም ገንዘቡን በቀጥታ እንዲሰጣት ጠየቀች። ሆኖም ዩናው ዕዳው እስኪጠናቀቅ ድረስ በየቀኑ እየመጣ ቤቱን እንደሚያጸዳ ጥብቆ ተከራከረ። ሳራ ወንድ ልጅን የቤት ሰራተኛ አድርጎ መቅጠር ላይ ትንሽ ጥርጣሬ ነበራት። ነገር ግን ዩናው ቄስ ሊሆን እንደሆነና ለሴቶች ምንም ፍላጎት እንደሌለው በለዘበ ድምጽ ነገራት። ይህን ስትሰማ ሳራ የተዝረከረከው ቤቷ አሁን ፍጹም ንጹህ እንደሚሆንና በስራ ብዛት ለተወጠረ ፕሮግራሟ ረዳት ማግኘቷ ጠቃሚው እንደሆነ አሰበች። ለዚህም ተስማማች። በማግስቱ ለቤቱ የሚያስፈልጉ ነገሮችን ለመግዛት አብረው ወደ ሱፐርማርኬት ሄዱ። ነገር ግን እነርሱን የሚያይ ሰው የአሰሪና ሰራተኛ ግንኙነት አላቸው ብሎ አያምንም። ይልቁንም ፍቅረኛ ማቾች ይመስሉ ነበር። ብዙም ሳይቆይ ዩናው በአንዱ የቀድሞ የሥራ ባልደረባው ተጎትቶ ሰላምታ ተለዋወጠ። ሳራ ይህ ሰውዬ ስንት አይነት የተለያዩ ስራዎችን እንደሰራ ማስተዋል ጀመረች። ምክንያቱም በሄዱበት ቦታ ሁሉ የሚያውቀው ሰው አይጠፋም ነበር። ሁል ጊዜ ረጋ የምትለው ሳራ አሁን ነገሩን ለማወቅ ጉጉት አደረባት። በዛን ቀን ሌላ ከፍተኛ የንግድ ስብሰባ ነበረ። አንዳንድ አንጋፋ ባለአክሲዮኖች ያንኑ የቆየ ወሬያቸውን ጀመሩ። ሴቶች የተፈጠሩት ለውበት ብቻ እንደሆነና ለመሪነት ብቁ እንዳልሆኑ ተናገሩ። ሳራ ቁጣዋን ለመቆጣጠር ሞከረች። ነገር ግን ሴት በመሆኗ ብቻ መጠጥ እንኳን እንድታቀርብ እንደማይፈቅዱላት ስታይ ይበልጥ ተሰምቷ ስብሰባውን ጥላ ወጣች። እነዚህ ባለአክሲዮኖች ሳራ ዙዛ የተባለ የእንጀራ ወንድም እንዳላት የረሱት ይመስላል። ምንም እንኳን ሳራን በመተቸር ረገድ ሁልጊዜ ቢጋጩም ዙዛይ ወዲያውኑ ምላሽ ሰጠ። በማግስቱ በኩባንያው ውስጥ መስራታቸው መቀጠል ከፈለጉ ሳራን ማክበር እንዳለባቸው፣ ካልሆነ እንደሚባረሩ ለባለ አክሲዮኖቹ በቀጥታ አስጠነቀቃቸው። መባረር ብቻ ግን አልበቃውም። በዚያው ምሽት ዙዛይ ወደ ሌላ የባለ አክሲዮኖች ስብሰባ በመግባት በድጋሜ በግልጽ አስጠነቀቃቸው። ሴት ስለሆነች ብቻ ሳራን የሚያንቋሽሽ ወይም መጠጥ እንዳታቀርብ የሚያስገድዳት ካለ ውጤቱ እንደማያምር ነገራቸው። ይህንን ተናግሮ በለመደው የኩራትና የትዕቢት ስልቱ ጥሏቸው ወጣ። በዛን ቀን ሳራ ወደ ቤት ስትመለስ በጣም ደክሟ ስለነበር ሜካፑን እንኳን ለማጥፋት አቅም አልነበራትም። ነገር ግን ብልህና ቆንጆ የቤት ሰራተኛዋ ዩናው ወዲያውኑ ሊረዳት ተዘጋጀ። በዚያው ቅጽበት የደጅ ደውል ተደወለ። የመጣው ዙዛው ነበር። ወንድሟን ስታይ ሳራ ደነገጠች እና ዩናውን ወዲያውኑ እንዲደበቅ ነገረችው። ወንድ ልጅ የቤት ሰራተኛ አድርጋ መቅጠሯን ቢያውቅ ኖሮ አያምንም ነበር። ዩናው ከአንዲት ትንሽ ቡችላ ጋር መኝታ ቤት ውስጥ ተደበቀ። ነገር ግን በዚያው ቅጽበት የውሻው ጩኸት ተሰማ። ዙዛይ ሁሉንም ነገር ተረድቶ ነበር። ነገር ግን በቀልድ መልክ ወደ ውስጥ ገብቶ ማየት እንዳለበት ተናገረ። ሳራ በመረበሽ እምቢ አለችው። እሷ መረበሿን ሲያይ ዙዛይ ፈገግ ብሎ ሄደ። እሱ ከሄደ በኋላ ዩናው በዝግታ ወጥቶ ይቅርታ ጠየቀ። ለሳራም የሚያምር የከረሜላ ሳጥን በስጦታ ሰጣት። አሁን በአንድ ወቅት ባዶነት ሲሰማው የነበረው ቤቱ በዩናው ምክንያት ሕያው ሆነ። እርሱ የሳራን ቤት በሚገባ በማደራጀት ባለፈ ሕይወቷን መንከባከብ ጀመረ። ሳራ በስራዋ ላይ የሚያጋጥሟትን ችግሮችና ብስጭት ያለምንም ማመንታት ታካፍለው ነበር። ነገር ግን አንድ ቀን ሳራ መጠራጠር ጀመረች። ዩናው ሌላ የተደበቀ ዓላማ ይኖረው ይሆን ስትል አሰበች። በቀጥታ ስትጠይቀው ዩናው ያለምንም ማመንታት አዎ ገንዘብሽን እፈልጋለሁ ብሎ መለሰላት። እንደ እውነቱ ከሆነ ዩናው የቤተ ክርስቲያን በጎ ፈቃደኛ ነበር። ህልሙም ሳራ ድሆችን እንድትረዳ ማነሳሳት ነበር። ይህንን ስትሰማ ሳራ ሳቀችና እንድለግስ ከፈለግ ከፈገግታዎች አንዱ ልሰጠኝ ይገባል፣ ፈገግታን ወደዋለሁ አለችው። ዩናው ወዲያውኑ ደስ የሚል ፈገግታ አሳያት። በዚያው ቅጽበት የሳራ ልብ ቀለጠ። በማግስቱ ለቤተ ክርስቲያኑ የ1 ክሮር ወይንም 10 ሚሊዮን ልገሳ ተደረገ። የዩናው መሪ በመገረም ፈገግታው ልዩ ስጦታ እንደሆነና በአግባቡ ሊጠቀምበት እንደሚገባ ነገረው። ከዚያ ጊዜ ጀምሮ ዩናው አልፎ አልፎ ማራኪ ፈገግታውን ለሳራ እያሳየ ነበር። ባሳየ ቁጥርም አዳዲስ ስጦታዎች ወደ ቤተ ክርስቲያን ይላካሉ። መጀመሪያ ላይ ልገሳዎች ለምግብ ነክ ቁሳቁሶች ብቻ ነበሩ። ቀስ በቀስ ግን ወደ ላፕቶፕ
ላፕቶፖችና ስማርት ስልኮች አደጉ። በዚህ ሂደት ውስጥ ትልቁ ለውጥ የታየው በሳራ ላይ ነበር። ያቺ ቀዝቃዛ የነበረችው ነጋዴ ሴት ቀስ በቀስ ወደ ተጫዋችና ደስተኛ ሴትነት ተለወጠች። ያ ንግስታዊ ግርማ ሞገሷ ባይቀየርም በውስጧ ግን የዋህነት እያደገ መጣ። አንድ ቀን የዩናው ትንሽ ቡችላ በድንገት እየሮጠች አመለጠች። ሳራና ዩናው እየተከታተሏት ሮጡ። በሩ ላይ ሲደርሱም አንዲት ታዋቂ ተዋናይት በድንገት ከፊታቸው ተከሰተች። ድባቡ በውጥረት ተሞላ። ይህች ተዋናይት ሳራ በአንድ ወቅት በወንድሟ በዙዛይ የፍቅር ህይወት ምክንያት ስትመረምራት የነበረችው ሴት ነበረች። ዩናው በሳራ ቤት ውስጥ ሲኖር ማየቷ ወዲያውኑ የተሳሳተ ግንዛቤ ፈጠረባት። ሳራ ልትናገር ስትል ዩናው በድንገት ወደ ውስጥ ጎተታት። ሳራ ደነገጠች። ነገር ግን ዩናው ሌላ አስደንጋጭ ነገር ነገራት። የሰበረው ቻንድለር በእውነቱ ያን ያህል ውድ እንዳልነበረ ገለጸላት። ገንዘብና ስጦታዎችን ሰጥቶም በይፋ ሳራን ተሰናበታት። በሳራ ውስጥ በሺዎች የሚቆጠሩ ስሜቶች ቢመላለሱም እርሱን ለማስቆም ግን ምንም ምክንያት አልነበራትም። ከዚያም ስሜቷን በማንም ፊት ገልጻ የማታውቀው ሳራ ከሷ በ12 ዓመት ለሚያንሰው ወጣት ለመጀመሪያ ጊዜ ያልተጠበቀ ጥያቄ አቀረበች። በልደቷ ቀን አባቷ የካላንዱላ ተክል ላከላት። ትርጉሙም ደስታ ይመጣል ማለት ነው። ሳራ በልቧ ውስጥ ትንሽ ሙቀት ተሰማት። በማግስቱ የቤተሰብ ስብሰባ ነበር። እሷም ምናልባት ለልደቷ የተዘጋጀ መስሏን ነበር። ነገር ግን ያቺን ተዋናይት እዛ ስታያት ስሜቷ ተቀየረ። ክብረ በዓሉ ለወንድሟ ለዛዩና ለፍቅረኛ የተዘጋጀ ሆኖ ተገኘ። ሆኖም ዛዩ ስጦታ አውጥቶ ለሳራ ሰጣት። ይህ ማለት ልደቷን እንዳረሳው የሚያሳይ ነበር። ከግብዣው በኋላ ሳራ እየወጣች ሳለ ያቺ ተዋናይት አስቆመቻት። በመካከላቸው አሁንም አለመግባባት ነበረ። ነገር ግን የተናገረችው ነገር የሳራን ስሜት በውስጧ አቆሰለው። ሳራ ሰበብ ፍለጋ እንደነበር ወይም ምክንያቱን እንደምትጠብቅ ሁሉ ወዲያውኑ ለዩዋን ደወለችለት። ዩኒያው ግን ስራ ላይ እንደሆነ ነገራት። ይህን ስትሰማ ሳራ በሌላ ስልክ ደወለች። ዩኒያው ለነገሩ ብዙም ትኩረት አልሰጠውም ነበር። ነገር ግን ብዙም ሳይቆይ አንዲት ልጅ ወደ እሱ መጥታ አሰሪ እየፈለገች ነው አለችው። እርሱ ስራ ላይ መሆኑን ለማስረዳት ቢሞክርም ልጃገረዷ ግን ሱቁ ዛሬ እንደሚዘጋ በቀጥታ ነገረችው። አሰሪዋ ሳራ ሱቁን እንደገዛችው ሲሰሙ ዩዋንና የሱቁ ባለቤት ሙሉ በሙሉ ተገረሙ። ከሳራ ጋር በራት ጠረጴዛ ላይ ተቀምጠው ሳለ ዩናው ሳራ በድጋሜ በነዛ አሮጌ ባለ አክሲዮኖች ምክንያት እየተበሳጨች መስሎት ነበር። ሳራ ግን በዚህ ጊዜ የተከፋችው በቤተሰቦቿ ምክንያት እንደሆነ አስረዳችው። እርሷም ያለችበት መስሏት የነበረው የልደት ድግስ ከእርሷ ጋር ምንም ግንኙነት እንዳልነበረው ገለጸችለት። ዩናው በድንጋጤ መታወቂያሽን አይቼ ነበር፣ ልደትሽ እኮ ዛሬ አይደለም አላት። ሳራ ወዲያውኑ ትክክለኛ የልደት ቀኔ በመታወቂያ ላይ ካለው የተለየ ነው ስትል አብራራችለት። ዩናው ይህንን በአእምሮ ያዘ። አስተናጋጆቹን ጠርቶ ሂሳቡን ለመክፈል ጠየቀ። ሳራ እምቢ ምትልም ዩናው ግን እሱ መክፈል እንዳለበት አጥብቆ ተከራከረ። በዚያ ምሽት ሳራ ከስራ ስትወጣ ዩናው ከቢሮ አቅራቢያ ውጪ ጠብቃት ነበር። ዩናው እንዲህ በንቃት ቀድሞ በመገኘቱ ሳራ ትንሽ ግራ አላት። ነገር ግን ዩናው የልደት ኬክ አወጣ። ሳራ በልደቷ ቀን ኬክ እንዳልበላች ስለገመተ ያንን ሊክሳት ፈለገ። ሳራ ዩናውን ከኬኩና ከሻማው ጋር ስታየው በውስጧ አንድ እንግዳ የሆነ ሙቀት ተሰማት። ሳራ በልደቴ ቀን ደስታ ይመጣል የሚል ትርጉም ያለው አበባ በስጦታ ደርሶ ነበር አለችው። ዩናው ይህንን ሲሰማ ደነገጠ። ፊቱም ይበልጥ ግራ የተጋባ መሰለ። ሳራ በጥልቀት ተነፈሰችና የዩናውን ስሜት የተረዳች መሰላት። ከዚያ በኋላ ምንም ሳትናገር ዞር ብላ ጥላው ሄደች። ዩናው ልክ እንደተናቀሰው ኬኩን እንደያዘ እዚያው ቆመ። ወደ ቢሮዋ ስትመለስ ሳራ እንደ ልማዷ አልነበረም ምላሽ የሰጠችው። አልተጨነቀችም፣ አላለቀሰችም ወይም አላዘነችም። ይልቁንም እጆቿን አጣጥፋ ዩናውን እንዲመልስላት እንደምትመኝ ሁሉ ጸለየች። ዩናው የሳራን መራቅ ሊረዳው ባለመቻሉ የነገረችውን ቃል በአእምሮ ያመላልስ ነበር። በአንድ የአበባ መሸጫ ሱቅ አጠገብ ሲያልፍ የማወቅ ጉጉቱን ሊቆጣጠረው አልቻለም። የትኛው አበባ ነው የሚመጣ ደስታ የሚል ትርጉም ያለው ብሎ ባለቤቱን ጠየቀ። ባለቤቱም ካሌንዱላ ወይንም ወርቃማው ማሪጎልድ የተባለውን አበባ አሳየችው። አበባው ግን ሌላም ትርጉም እንዳለው ነገረችው። ርኅራኄ የተሞላበት ፍቅርና የመለያየት ሐዘን። በዚህ ቅጽበት ሳራም ያንኑ አበባ እየተመለከተች ያንኑ ትርጉም ታነብ ነበር። ከዛም በአንድ ቀን ሳራ ዩናውን እንደገና ሊያገኛት ሲመጣ አየችው። በእጁም ያንኑ ወርቃማ ማሪጎልድ አበባ ይዞ ነበር። ሳራ ወደሱ እንደቀረበች ዩናው አበባው ወደሷ ዘረጋ። የሳራ ተስፋ ወዲያውኑ ወደ ብስጭት ተቀየረ። የዩናውን ድርጊት ለሷ በጣም የሚያም ነበር፣ ምክንያቱም የሱ ደግነት ይበልጥ እየጎዳት እንደሆነ ተረዳች። በዚያ ጊዜ ሳራ ተጨማሪ ጊዜ አላባከነችም። ዞር ብላ ጥላው ሄደች። ዩናው የሆነ ነገር ተናገረ። ሳራ በጥልቀት ከተመለከተችውና
መለሰችለት። ዩናው አሁንም ግራ እንደተጋባ ነበር። ምናልባት ለተወሰነ ጊዜ ለሳራ ያለው ስሜት ተቀይሮ ሊሆን ይችላል። ነገር ግን ይህ ለውጥ ለሱ በጣም አስቸጋሪ ነበር። ይህንንም እንቅፋት በራሱ ለመሻገር ወሰነ። ዛሬ በሳራ ቢሮ ውስጥ አንድ ያልተጠበቀ እንግዳ መጣ። እርሱም ሆን ብሎ ለሳራ ልዩ መልእክት ለማድረስ የመጣ ሰው ነበር። ስሙ ቾኪዮ ይባላል። ወደ ደቡብ ኮሪያ እየተመለሰ ነበር። ሳራ ይህንን ስትሰማ ፊቷ ላይ የተለያየ ስሜት ይነበብ ነበር። ምንም እንኳን በአባቷና በቀድሞ ሚስቱ ብትወለድም ለውርስ ተፎካካሪ መሆኗን ታውቃለች። ነገር ግን የሊቀመንበር ሊን እውነተኛ የልጅ ልጅ የሆነው ወንድሟ ዚዩዛዊ የበለጠ መብት ነበረው። አሁን ሳራ ከወንድሟ ጋር መወዳደር ካለባት የውጭ ድጋፍ ያስፈልጋታል። ቀደም ሲል ለጋብቻ ታይቶ የነበረው ቾኪዮ ደግሞ ያ ድጋፍ ነበር። ሳራ ይህ ጋብቻ የንግድ ስምምነት ብቻ እንደሆነ ተሰምቷት ነበር። ነገር ግን አሁን ዩናው ወደ ህይወቷ ከገባ በኋላ ግራ ተጋባች። ካላገባች ከወንድሟ ጋር የምታደርገውን የውርስ ፍክክር ትሸነፋለች። ካገባች ደግሞ የዩናው ነገር ምን ሊሆን ነው? በቢሮዋ ውስጥ ያለውን የካላንዱላ አበባ እያየች ሳራ ከውስጧ ጥንካሬ ያገኘች። ወዲያውኑ ለዩናው ደወለችለት። ዩናው በዛን ጊዜ ቤተክርስቲያን ውስጥ ስለ ስሜቶቹ ከቄሱ ጋር እያወራ ነበር። ቄሱም ምናልባት የቄስ ልብስ ከለበሰ ለውሳኔዎቹ መልስ ሊያገኝ እንደሚችል ነገሩት። ዩናው የቄሱን ምክር ሰምቶ የቄስ ልብሱን በመልበስ ወደ ቤተክርስቲያኑ መውጫ መራመድ ጀመረ። በዛ ቅጽበት ሳራም ቤተክርስቲያን ደረሰች። ዩናውን ማየቷም ልቧን ትንሽ አራራው። ምናልባትም ዩናው ውሳኔውን አሳርፎ አሁን ዝግጁ ሳይሆን አይቀርም ብላ አሰበች። ሳራ ዩናው የደረጃውን ሲወርድ እያየችው አይኖቿ በእንባ ተሞሉ። ዩናው ሳራ መረዳት እንዳለባት ተገነዘበ። ነገር ግን በዛ ቅጽበት ሳራ እሱን መስማት አቆመች። ዩናው ሳራን ተከትሏት ወደ ቤቷ ደረሰ። ሳራ ድርጊቶቹን ለማጽዳት እየሞከረ እንደሆነ ተሰማት። ነገር ግን ዩናው ማግባትሽን እንደሆነ አውቃለሁ፣ እጮኛሽም ቾኪ ነው አላት። የሳራ ፊት ወዲያውኑ ተቀየረ። ምክንያቱም በእርግጥም ከእጮኛዋ ጋር ግንኙነት ቢኖራትም እውነተኛ ስሜቷን ግን ለማንም አካፍላ አታውቅም ነበር። በዚያው ቅጽበት ቾኪው ወደ ውስጥ ገባ። እርሱ የሳራ እጮኛ ነበር። በንጉሳዊ ትዕቢቱ ታጅቦ ሁለቱንም ተመለከታቸው። ሳራ ይህ ጊዜ ለመነጋገሪያ የሚሆን እንዳልሆነ ስላወቀች ዩናው እንዲወጣ ነገረችው። ቾኪዮ ገና ከመግባቱ የበላይነቱን እያሳየ ሁሉም ነገር ለሱ ንግድ እንደሆነ ለሳራ አሳሰባት። ስለ ዙያው ደካማ ጎን የሚያውቀው ነገር እንዳለ ነገራት። ሳራ ይህ መረጃ ጠቃሚ ሊሆን እንደሚችል አሰበች። ሳራ ወንድሟ ዙያው ለማየት ሄደች። ቾኪዮ የሰጣትን የሕክምና ማስረጃዎችም ተመለከተች። ዙያው ከአደጋ በኋላ የሰዎችን ፊት የመለየት ችግር ነበረበት። ሳራ በወንድሟ ላይ የሆነ እርምጃ መውሰድ ካለባት ይህ ትልቅ ድክመት ነበር። ነገር ግን ሳራ ይህንን ስትረዳ ልቧ ይበልጥ ግልጽ ሆነላት። በቾኪዮ ላይ ጠንካራ አቋም ያዘች። ከዛም ሳራ በንግድም ሆነ በግል ሕይወቷ ያላትን አመለካከት ቀየረች። ቾኪዮ ይለው ስላልተመቸው በንዴት ያመነጫጭቃት ነበር። ሳራ ይህንን ስታይ ጥላቻ ተሰማች። በዛ ቅጽበት ሳራ ዩናውን ለፍቅር ቀጠሮ ለመጋበዝ ወሰነች። ነገር ግን ዩናው ሱቅ ውስጥ አዲስ ቦርሳ ሲያይ የሳራን ግብዣ ትንሽ ቸል አለው። ሳራ ግን የባንክ ካርዷን አውጥታ ሁሉንም ውድ ቦርሳዎች ገዛቻቸው። ከዛም ዩናው እና ሳራ ወደ አንድ ትንሽ የጎዳና ላይ ምግብ መሸጫ ሄዱ። የሳራ ስሜት አሁንም የተደበላለቀ ቢሆንም ልቧ ግን አዲስና አሮጌ ነገሮችን እየተዋዱላት እንደሆነ ሁሉ ትንሽ ረጋ ብሏል። ዩናው አሁን ቄስ ሆኗል ብላ በማሰቧ የሳራ አእምሮ በሐዘን ተሞልቶ ነበር። ስለዚህ ስሜቷን በጣም በቀላል መንገድ ለማሳየት ሞክር ነበር። ዩናው ባህሪዋን ሲያስተውል በቀጥታ ነገራት። ሳራ ቀስ ባለ ድምጽ እሷ መጥፎና አስመሳይ ሴት እንደሆነች የምትፈልገውም ጓደኛሞች ሆነው እንዲቀጥሉ ብቻ እንደሆነ መለሰችለት። ዩናው ትንሽ ፈገግ አለ። ሳራም ዝም ብላ ትመለከተው ነበር። በማግስቱ ሳራ በቤተሰቧ ግብዣ ላይ ውሳኔውን ለሁሉም አስታወቀች። ቾኪዮን ጨርሶ ስለማትወደው እንደማትገባው ለሁሉም በግልጽ ተናገረች። የሳራ አባት በውሳኔዋ በመደሰት ከጎኗ ቆመ። የሳራ ወንድም ግን የሳራ ውሳኔ ቾኪዮን ለማግባት ብቻ ሳይሆን በእርሱም ላይ በሚስጥር የሆነ ነገር ለማድረግ የታለመ መሆኑን ቀድሞውኑ አውቆ ነበር። ይህ መገለጥ የሁሉንም ሰው ልብ አቀለለ። የጋብቻው እንቅፋትም ተወገደ። ከራት በኋላ ሳራና ወንድሟ ከቤት እየወጡ ነበር። ሳራ ወንድሟን ከልቧ ጠርታ ውሳኔዎቿን ስትገልጽለት የመጀመሪያዋ ነበር። ሳራ አሁን በልቧ ውስጥ ሌላ የተሻለ ውሳኔ ስላላት ለውርሱ ሲል ከወንድሟ ጋር መታገል እንደማያስፈልጋት አሰበች። ከጥቂት ቀናት በኋላ ቾኪዮ ሰርጉ መቅረቱን አወቀ። በንዴት ወደ ሳራ ቢሮ ሄዶ ሳራ በረጋ መንፈስ ቆማ ትዳሩን ማቋረጥ እንደምትፈልግ ነገረችው። ቾኪዮ በጣም ተቆጥቶ ከዚያም አስፈራራት። ለመምታትም እጁን ሲሰነዝር ዩናው ከኋላ እጁን ያዘው። ቾኪዮ ቁጣውን ተቆጣጥሮ ከቢሮ ወጣ። ሳራውንም በውሳኔ የጸናውን ዩናውን በዝምታ ተመለከተችው።
በሳራ ፊት ላይ ፈገግታ ይታይ ነበር። ውሳኔዋም ፍጹም ትክክል ነበር። ዩናው ወደ ቤት ሄዶ ከረጅም ጊዜ በኋላ ከቤተሰቦቹ ጋር ተነጋገረ። ቀደም ሲል ቄስ የመሆን ውሳኔውን ይቃወም የነበሩ ቤተሰቦቹ አሁን ደገፉት። ዩናው ሁኔታው ስላልተመቸው ትንሽ የመረበሽ ስሜት ተሰማው። ምንም ሳይናገር ወደ ክፍሉ ገባ። ወላጆቹ ምንም ባይሉም እህቱ ግን ሁሉንም ነገር ተረድታ ነበር። ወዲያውኑ ዩናውን ከሴት ጋር ግንኙነት ጀምሮ እንደሆነ ጠየቀችው። ከፍተኛ የማወቅ ጉጉት በማሳየትም ዩናውን ወጠረችው። በዚያ መሃል አንድ የቅንጦት መኪና በዩናውና በእህቱ አቅራቢያ ቆመ። እህቱ መኪናውን ካየች በኋላ አንዲት ቆንጆ ሴት ስትወርድ ተመለከተች። ይህቺ ማናት ብላ አሰበች። በመገረምም ዩናው ለራሱ እንዲህ ያለች ቆንጆ ልጅ መርጧል አለች። ታራ ወንድሟ ዩናውን ትቶት የሚሄድ መስሏት ትንሽ ተጨንቃ ነበር። ዩናው ግራ ቢጋባም በመኪና ውስጥ ከሳራ ጋር ጥሩ ጊዜ አሳለፈ። ግንኙነታቸው ይፋዊ አድርገው ለራት ወጡ። እዚያም ስለ ወደፊት እቅዳቸው ተወያዩ። ዩናው አሁን ቄስ የመሆኑን ሐሳብ ስለተወ ሌላ ስራ ለመፈለግ እያሰበ መሆኑን ገለጸ። ዩናው ዳኛ ለመሆን እያሰበ መሆኑን ስትሰማ ሳራ ትንሽ ደነገጠች። ምክንያቱም በደቡብ ኮሪያ የዳኝነት ፈተናዎች በጣም አስቸጋሪ ናቸው። ሆኖም ዩናው ፈገግ ብሎ ከሴኡል ዩኒቨርሲቲ በሕግ ትምህርት እንደተመረቀ ነገራት። ስለዚህም ፈተናው ለእርሱ የሚቻል እንደሆነ አስረዳት። ሳራ የዩናውን ቤተሰቦች ለምን ቄስ እንዲሆን እንዳልፈለጉ አሁን ተረዳች። ምክንያቱም ማንኛውም ቤተሰብ ልጁ እንዲህ ያለውን የሙያ ደረጃ ትቶ ሌላ መንገድ እንዲመርጥ መቀበል ይከብደዋል። ከራት በኋላ ሳራ ዩናውን ቤቱ ለማድረስ አሰበች። የሁለቱንም ቤተሰቦች ስለማስተዋወቅ ተነጋገሩ። ዩናው የሳራ ቤተሰቦች ያላቸውን ክብርና ደረጃ ማየቱ በእርሱ ላይ ጫና ሊፈጥርበት እንደሚችል ተሰማው። ሳራ ዩናውን አውርዳው ልትሄድ ስትል የመኪና ኪራይን አልከፈልክም አለችው። ዩናው ትንሽ ግራ ቢጋባም በመጨረሻ ሳራ ራሱ አድርሷት ለመመለስ ወሰነ። በማግስቱ ሳራ ዩናውን ከትምህርት ቤት ለመውሰድ ስትሄድ አንድ የክፍሉ ተማሪ ትኩረቷን ሳበው። ሳራ መጀመሪያ ላይ ችላ ልትለው ፈልጋ ነበር። ነገር ግን ዩናውን ሲያየው ተማሪው በቅናት ስሜት ተሞላ። ሳራ ዩናው የእርሱን ቅናት እንዳልወደደው አስተዋለች። ታራ በዚህ ጊዜ ውስጥ ግንኙነታቸው መቀየሩን ተረዳች። አሁን ዩናው ስለ ሳራ የመቆርቆስ ስሜት እያሳደረ ነበር። ሳራም ወደፊት አለመግባባቶች ሊፈጠሩ እንደሚችሉ አሰበች። ስለዚህ ለዩናው የተወሰነ ነፃነት ለመስጠትና ከወላጆቹ ጋር ለመነጋገር ወደ ቤቱ ለመሄድ በማሰብ ከስራ የአንድ ቀን ረፍት ወሰደች። ሳራ ወደ ዩናው ቤት በሄደች ጊዜ ስለ ሙያው ወይንም የወደፊት ስራቸው መነጋገር እንዳለባቸው ለወላጆቹ በቀጥታ ነገረቻቸው። ይህ ምናልባት ሊያስደነግጣቸው እንደሚችል ብታውቅም የሳራ ዓላማ ግን ግንኙነታቸው በእነርሱ መካከል ብቻ የቀረ ሳይሆን ይፋዊና የጸና መሆኑን ለዩናው ማሳየት ነበር። ከዚህ በኋላ የሳራና የዩናው ህይወት ይበልጥ ምቹና ዘና ያለ ሆነ። በመካከላቸው ያለውን ጫና ከመፍታታቸው በፊትም በቤተሰቦቻቸው መካከል ያለውን ጫና ቀድሞ መፍታት ጀመሩ። በራሳቸው ዓለም ውስጥ አብረው ጊዜ ማሳለፍ ጀመሩ። አሁን ምንም የሚያስፈራቸው ነገር የለም። በዚህም የታሪኩ ፍጻሜ ሆነ። እስከ መጨረሻው አብራችሁን ስለቆያችሁ ከልብ እናመሰግናለን።